ስለ ጋሎች እናንተ ኦሮሞ ነው የምትሏቸው እኔ ጋሎች ናቸው ኖ ምንም አይነት መጥፎ አስተያየት ግን ጋሎች ናቸው just because the Derg said up to 17 in any case until the Derg 1974 ሁሉም ጾፉም ባንክረስ ሲጨመር እንጃንተም የጻፍከው ውስጥ ጋላ ብለህ እንደሆነ ከዛ በፊት everybody calls them the ጋላ up to 1974 ደርግ መጣና ካሁን በኋላ ጋሎች እንዳትሏቸው ስድብ ነው ካሁን በኋላ ኦሮሞ ምንድነው ኦሮሞ ከየት ነው የተገኘው ምንም ታሪክ ውስጥ የለም ኦሮሞ ቋንቋ ነው the Galla spoke the Oromo language that's all ኦሮምኛ ከአማርኛ ጎን የሥራ ቋንቋ ይሆናል ብሎ በአደባባይ በፕሮግራም ተጽፎ ነበርና ምን የሚያሳስብ ነገር አለ ብዬ ነው እስከዛ ደረጃ ተሄዷል ነው አዎ እነዚህ ነገሮችን ተብሎም እንኳን ስለዚህ ያ ነገር መቀመጡ ብቻ በቂ አልነበረም ምክንያቱም ዳያሎግ አልነበረም አንተ ዝም ብለህ በፕሮግራም ውስጥ ጨመርከው እንጂ የጨመርከው ታክቲካል ለሆነ ነገር እነሱን ለማማለል ሌላ ጊዜ ደግሞ ዞር ልትላለት ነገር አማራው ግን የትልቁ ሀብቱ የስነልቦና የበላይነቱ ነው በስነልቦና አማራው ተጠቅቶም አሸንፎም ስነልቦናው ምን ጊዜም የበላይ ነው አሁንም የተነቃቸው ይሄ ነው ኢትዮጵያዊነት አልሞት ያለው አማራ አልሞት ያለው ስነልቦናው የበላይ ስለሆነ ነው ወራሪ ናቸው ዛሬ ኦሮሚያ የሚባለው ክልል በኦሮሚያ የያዙት እንጂ ጥንት መሰረታቸው እኮ ህንዱ ቃል ጋር ነው ለዚህ ሊነገራቸው ይገባል ኢትዮጵያዊ ነኝ የሚለው በተለይም አማራዊነት ሊመክት ግድ ይለዋል በአማርኛ የተጻፈውን ወደ ኦሮሞኛ የተረጎሙት ያ ቋንቋ ባህል ነው ይባል ያማራውን ባህል ነው እየተማሩ ያሉት አማራ ካሉት እኔ ኢትዮጵያዊ ባህል ነው ብለው እነሱ ግን ከአማርኛ የተረጎመውን ነገር ወደ ኦሮሞኛው ሰሩት እንጂ የኦሮሞኛውን ባህል አይናገርም ታንድ ወዳን ተተርጉሞ አይ ተተክለ እንግዲህ የገጠር ሰው ብዙ ጊዜ ከተማ ያለ ሰው ያው ብሔራዊ ቋንቋ ብዙ ጊዜ ይግባባል የገጠር ሰዎች ወደ ከተማ ሲመጡ የህግ ጉዳይም ሲገጥማቸው በአስተርጓሚ ነበር የሚከራከሩት አሁን ግን ራሳቸው በሚችሉት ቋንቋ መከራከራቸው ምንድነው ጉዳቱ አማደጋ አደጋ ይፈተጉሪ ጉራ ሙረዳ ገብሮን ፈታና በሸቡሻ ቡጂኒያቲ ሀርመሙራ አኖሌ ሀርመሙራኒ ኢራኒ ወላሰኒ አከይራ ጅራኒ ኢገዛኒ ኑቲ ጉማ ፉደኔ ነሙ አራቢሉ ከፈለኔ usani maketenye walitinararamne walu jidundumne kachika lamiti ya hijanga fasaliti ስለ ጋሎች እናንተ ኦሮሞ ነው የምትሏቸው እኔ ጋሎች ናቸው ኖ ምንም አይነት መጥፎ አስተያየት ግን ጋሎች ናቸው just because the Derg said up to 17 in any case until the Derg 1974 ሁሉም ጾፉም ባንክረስ ሲጨመር እንጃንተም የጻፍከው ውስጥ ጋላ ብለህ እንደሆነ ከዛ በፊት everybody calls them the ጋላ up to 1974 ደርግ መጣና ካሁን በኋላ ጋሎች እንዳትሏቸው ስድብ ነው ካሁን በኋላ ኦሮሞ ምንድነው ኦሮሞ ከየት ነው የተገኘው ምንም ታሪክ ውስጥ የለም ኦሮሞ ቋንቋ ነው the Galla spoke the Oromo language that's all but ከመጡበት ገላን ነው የሚባል ከመጡበት ጀምሮ I don't see I call it an invasion because outright invasion ነበር በመንገዳቸው ላይ ያለውን ህዝብ ሙልጭ አድርገው እየጨረሱ ደም በደም የሆነበት 3 centuries of Galla invasion አሁን በተያያዝነው ጥናት መሰረት ስለ ከሉሲ ጀምሮ በመጣው የነዚህ ሰዎች አጥንት ፎሲልስ የሚገኘው በአፋር ኮስት ከዛስ ከኦሞ ቫሊ ወደ ዌስት ሄዶ ከዛ the whole of the Rift Valley Kenya ውስጥ ይገባል
ሪፍት ቫሊ ማለት ይሄ ጋሎች የምንላቸው የፈለቁበት ነው። and then they say they have always been part of the peoples of Ethiopia. And they are not Cushitic, and no Cushitic nacho ago. They are not Cushitic, and Philip professor man should do whiskey, a British professor. ቃል በቃል እያጠና እነሱ ጋር ያለው ኦሮሞ ቮካቡላሪ ከኢትዮጵያ ኩሽቲኮች የመጣ እንደሆነ እንጂ after the contact, after the invasion ከዛ በፊት እንዳሉ ከሶማሌ ከአገው ኩሽቲክ ማለት እንግዲህ በሙሉ ሪጅኑን ከቨር የሚያደርገው ህዝብ ነው። ያንድ ፓርቲኩላር እንትን ህዝብ አይደለም። ስለዚህ ኩሽቲክም we are not sure እኔ I've written on all this እና ብዙ ክርክር አድርገናል። the Galla invasion it might be በረሃብ ቅድም እንዳለው ሀገሪቱ ተዳክማለች አልቃለች በግራኝ ጦርነት ምክንያት and we know one by one all the villages visited by the soldiers of Gram. አንድ ቦታ አልቀራቸው እዚህ ሄደ ይሄን በርትክሰና አቃጠለ እዚህ ቦታ ሄደ ይሄን አደረገ ያ አሁን የጋሎች ኢንቬዥን ያ የሄዱበት ቦታ የጀመረበት ቦታ ቦረና ያ ሁሉ ጋር ሄዷል። አንድ ቦታ ጋላ የሚባል ህዝብ የለም ምንም አንድ ቦታ የለም። ከዛ ፖርቹጊሶች መጡ። The Portuguese have drawn maps of Ethiopia and peoples of Ethiopia. Nowhere will you find pre-Galla invasion. No, አንድም ቦታ አታገኙም። እኔ I'm writing. I have written already bit. ይሄን ግን ክላሪፋይ አደርገዋለሁ እና አንድም ቦታ ጋላ ማፕ አለ ልክ የአሁኖቹን ህዝቦች the pre-Oromo Rokiun, the pre-Oromo map of Ethiopia ነው። ስለዚህ እዛ ውስጥም የሉ እና ከዛ በፊት ኢትዮጵያ ውስጥ ነበርን ለሚሉት they have to give us